ሰላም ጤና ይስጥልኝ ውድ የዓላማ ፕረስ ቤተሰቦች እንደምን አላችሁ? ዛሬ በአውሮፓ የሕግና የፍትህ ማዕከል ወይም ኢሮፒያን ሴንተር ኦፍ ሎው ኤንድ ጀስቲስ ኢሲኤልጂ አስተባባሪነት በአውሮፓ ፓርላማ አዳራሽ ውስጥ የተካሄደውና ሳይለንት ሰፈሪንግ ኦፍ ደ አምሃራ ወይም የአማራ ሕዝብ ድምፅ አልባ ስቃይ በሚል ርዕስ የቀረበውን ዓለም አቀፍ ኮንፈረንስ በጥልቀት የምንመለከተው ይሆናል። በዚህ ታሪካዊ መድረክ ላይ ዋነኛውን የመነሻ ንግግር ያደረጉት የግርማዊ ቀዳማዊ ኃይለሥላሴ የልጅ ልጅ የታሪክ ተመራማሪውና የፖለቲካ ተንታኙ ልዑል ዶክተር አስፋው ወሰን አስራት ነበሩ። ልዑሉ ለአስርተ ዓመታት ምዕራባውያን ጆሮ ዳባ ልበስ ብለው ያለፉትን የኢትዮጵያውያን ጥልቅ የቁስል ታሪክና አሁን ያለውን አሳሳቢ ወቅታዊ ቀውስ በማያሻማ ቋንቋ ለዓለም አጋልጠዋል። እኛም በዚህ መርሃ ግብራችን በአውሮፓ ፓርላማ መድረክ ላይ የተሰሙትን እውነታዎች፣ ይፋ የሆኑትን አስደንጋጭ አሃዞችና የዓለም አቀፉን ማህበረሰብ ድርብ መመዘኛ በዝርዝር እናቀርብላችኋለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህ ለሌሎችም እንዲደርስ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንድትጀምሩ በአክብሮት እንጠይቃለን። የኢትዮጵያ ሁለንተናዊ ቀውስ እና የአማራ ድምፅ አልባ ስቃይ ዶክተር ልዑል አስፋው ወሰን አስራተ ካሳ። ልዑል አስፋው ወሰን ንግግራቸውን ሲጀምሩ እንዲህ Ethiopia faces unprecedented crisis. አሉ። ዛሬ የምስራቅ አፍሪካ ዲፕሎማሲ ማዕከልና የአፍሪካ ህብረት መቀመጫ የሆነችው ጥንታዊቷ ሀገር ኢትዮጵያ ከዚህ ቀደም አይተውን የማታውቀው ዘርፈ ብዙ ቀውስ ውስጥ ትገኛለች። ይህ ቀውስ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ብቻ ሳይሆን መንፈሳዊ፣ ስነልቦናዊ፣ አካባቢያዊና ጂኦፖለቲካዊ ይዘት ያለው የአገሪቱን ህልውና አደጋ ላይ የጣለ ታላቅ ፈተና ነው። ማንኛውም ህጋዊ መንግስት ቀዳሚ ኃላፊነትና ሚና የዜጎችን ደህንነት ማስጠበቅ፣ ብሔራዊ ደህንነትን ማረጋገጥና የህዝብን የጋራ ጥቅም ማክበር ነው። ነገር ግን ዛሬ በኢትዮጵያ ውስጥ የምናየው ተጨባጭ እውነታ ከዚህ ፍጹም የራቀ ነው። በአገሪቱ ያለው እያንዳንዱ ተቋማዊ መዋቅር የሚመራው በጎሳ ልሂቃን መነጽር በመሆኑ አገሪቱ በዓለም ላይ በግጭትና በሙስና ቀዳሚ ከሆኑት ተርታ እንድትሰለፍ አድርጓታል። ከሁሉ በላይ የሚያሳዝነው ግን ይህ እውነት በዓለም አቀፍ መገናኛ ብዙሃን ዘንድ በሚገባ ትኩረት አለማግኘቱ ነው። ይህ ሁለገብ ቀውስ ከኢትዮጵያ አልፎ በምስራቅ አፍሪካ፣ በአፍሪካ ቀንድና በመካከለኛው ምስራቅ ሰላምና መረጋጋት ላይ ከፍተኛ መዘዝ የሚያስከትል በመሆኑ ዓለም አቀፉ ማህበረሰብ ሊያሳስበው ይገባል። የአገሪቱ ብሔራዊ ተቋማት፣ ሲቪል ማህበራት፣ ነጻ ፕሬስና የባለብዙ ፓርቲ ውድድር ስርዓት ሙሉ በሙሉ ወድመዋል። ዜጎች መንግስታቸውን የሚፈሩበት ጨካኝና ምህረት የለሽ የአንድ ፓርቲ አምባገነናዊ ስርዓት ነግሷል። ኢትዮጵያውያንን በአንድነት ያስተሳሰረው የጋራ ሰብአዊነትና ብሔራዊ ማንነት ዛሬ ፈርሷል። በአገር ውስጥ የእርስ በርስ ጦርነት እየተካሄደ ባለበት ሁኔታ መንግስት ምርጫ ለማካሄድ መጣደፉ በህዝብ ዘንድ ከፍተኛ ቁጣን ቀስቅሷል። ኢትዮጵያ አሁን ከምንም በላይ የሚያስፈልጋት ሰላም፣ የዜጎች ደህንነትና መረጋጋት ነው። በዚህም ምክንያት በተለያዩ የአውሮፓ፣ የሰሜን አሜሪካ፣ የአውስትራሊያ ከተሞችና በደቡብ አፍሪካ የሚኖሩ ኢትዮጵያውያን የፖለቲካ እስረኞች እንዲፈቱ፣ ጦርነቶች እንዲቆሙና የህግ የበላይነት እንዲከበር ሰላማዊ ሰልፎችን ሲያደርጉ ቆይተዋል። በሀገር ውስጥ ያሉ ዜጎች ግን ሰላማዊ ሰልፍ ላይ ማድረግ መብታቸው ሙሉ በሙሉ ተከልክሏል። ይህንን የታፈነ የህዝብ ብሶት በኪነ ጥበብ ለመግለጽ የሞከሩ ታዋቂ አርቲስቶችም የመንግስት ጥቃት ሰለባ ሆነዋል። በአገሪቱ እጅግ ተወዳጅ የሆነው ድምፃዊ ቴዎድሮስ ካሳሁን በቅጽል ስሙ ቴዲ አፍሮ የሰብአዊ መብት ረገጣን፣ የንጹሐን መፈናቀልና የብሔራዊ ተቋማትን መፍረስ የሚኮንኑ ጠንካራ መልእክቶች ያላቸውን ስራዎችን ማውጣቱን ተከትሎ የመንግስት የጸጥታ ኃይሎች ተቋሙን በመውረር ስራ አስኪያጆቹን አስረዋል። ብሔራዊ እርቅን፣ ወንድማማችነትን፣ ሰላምን የሰበከ የጎሳና የሃይማኖት ልዩነቶችን ውድቅ ያደረገ አርቲስት ላይ የተከፈተው ዘመቻ በአገሪቱ የሀሳብ ነጻነት ምን ያህል አደገኛ ደረጃ ላይ እንደደረሰ ማሳያ ናቸው። ከዚህ መዋቅራዊ ቀውስ በተጨማሪ አገሪቱ የጂኦፖለቲካዊና የአገር ውስጥ ስጋቶች ተደቅነውባታል። በኢትዮጵያና በኤርትራ መካከል የቀይ ባህር በርን መነሻ በማድረግ እየተለዋወጡ ያሉት የዛቻ ንግግሮች የጦርነት ስጋትን ከፍ አድርገውታል። ከሱዳን ጋር ያለው የድንበር ግጭትም በተመሳሳይ አሳሳቢ ነው። በሀገር ውስጥም ደግሞ ከነሐሴ 2015 ዓ.ም ጀምሮ የታወጀው የአስቸኳይ ጊዜ አዋጅ ተከትሎ በዋና ከተማው አዲስ አበባ የሚኖሩ ዜጎች ሳይቀሩ በየዕለቱ የመታሰር፣ የመታገት ወይም የመገደል ከፍተኛ ፍርሃት ውስጥ ይገኛሉ።
አሁን ባለው ተጨባጭ መረጃ መሰረት በአማራ ክልል እየተፈጸመ ያለው ድርጊት መዋቅራዊና ስልታዊ የዘር ፍጅት ጄኖሳይድ መልክ እየያዘ ነው። ዓለም አቀፉ የፖሊሲ ጥናት ማዕከል ሲአይፒኤስ ባወጣው ሪፖርት በአማራ ክልል በትምህርት ተቋማትና በመምህራን ላይ ሆን ተብሎ የተፈጸመው ጥቃት በጦርነት ወንጀልና በሰብአዊነት ላይ ከሚፈጸሙ ወንጀሎች ውስጥ የሚታይ ግልጽ መዋቅራዊ ስልት መሆኑን አረጋግጧል። በአማራ ክልል ውስጥ 4678 ትምህርት ቤቶች ወድመዋል ወይም ጉዳት ደርሶባቸዋል። በዚህም ምክንያት የክልሉ ህፃናት ወደ ትምህርት ገበታ መመለስ የቻሉት 21 በመቶ ብቻ ናቸው። ይህ በትውልድ ላይ የተከፈተ የእውቀት ማጥፋት ዘመቻ ነው። የሰብአዊ መብት ተሟጋች ድርጅቶች ያወጡት አስደንጋጭ የምርመራ ሪፖርት እንደሚያሳየው የፌዴራል መንግስቱ በአማራ ክልል ላይ በአውሮፕላንና በድሮን ባደረጋቸው ጥቃቶች ብቻ በአጠቃላይ 39728 ንጹሐን ዜጎች ላይ ጉዳት ደርሷል። ከነዚህም መካከል 14445ቱ ወዲያውኑ የተገደሉ ሲሆን የቀሩት ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። በአንድ ቀን ብቻ ይኸውም እንደ አውሮፓውያን አቆጣጠር ፌብሩዋሪ 9 ቀን 2026 ዓ.ም በተፈጸመ የድሮን ጥቃት የብዙሃኑ ህይወት ያለፈ ሲሆን በአጠቃላይ 1656 ዜጎች የዚሁ ጥቃት ሰለባ ሆነዋል። ሪፖርቶቹ ጨምረው እንደሚያስረዱት በመንግስት የጸጥታ ኃይሎች 1789 ሴቶችና ልጃገረዶች የአስገድዶ መድፈር ወንጀል ተፈጽሞባቸዋል። 3482 ዜጎች ታግተዋል። እንዲሁም 14900 ሰዎች በጅምላ ለእስር ተዳርገዋል። ይህ በንጹሐን ዜጎች እና በማህበራዊ መሰረተ ልማቶች ላይ ያነጣጠረ የተቀነባበረ ጥቃት የመንግስትን ተጠያቂነት በግልጽ የሚያሳይ ቢሆንም ዓለም አቀፉ ማህበረሰብ በጽኑ ካልተናገረና እርምጃ ካልወሰደ በስተቀር መንግስት ይህንን ድርጊት ለማቆም ምንም አይነት ፍላጎት እንደሌለው እውነታው ያረጋግጣል። ልዑሉ የዚህን ሀገራዊ ቀውስ ሌላኛ ገጽ የሆነውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት አገልጋዮችና ምዕመናን ላይ በተደጋጋሚ የሚደርሰውን በደል እንዲህ ያብራራሉ። የዚህ ቀውስ ሌላኛው መዋቅራዊ አካል ላለፉት 8 ተከታታይ ዓመታት በተለይ በኦሮሚያ ክልል ውስጥ በኦርቶዶክስ ቤተክርስቲያን ማህበረሰብ ላይ የተከፈተው ስልታዊ የሽብር ዘመቻ ነው። እነዚህ በደሎች በድንገት የተከሰቱ ሳይሆኑ በአዲስ አበባው የፌዴራል መንግስት በቀጥታ የሚደገፉ የሚመሩና ጥበቃ የሚደረግላቸው የወንጀል ድርጊቶች ናቸው። በኦሮሚያ ክልል ውስጥ በርካታ ጥንታውያን ቤተክርስቲያናትና የዘመናት ታሪክ ብራናዎች ያሉባቸው ቅዱሳት መካናት ሙሉ በሙሉ ተቃጥለዋል። በመቶዎች የሚቆጠሩ ካህናት፣ መነኮሳት፣ ዲያቆናትና አማንያን በግፍ ታርደዋል። በቅርቡ በአርሲ ዞን ብቻ የተፈጸመው የክርስቲያኖች ስልታዊ ጭፍጨፋ በመንግስት በኩል ምንም አይነት እውቅና አልተሰጠውም። ህጻናትን ጨምሮ የአማንያን አንገት ላይ የተንጠለጠሉ መስቀሎች በኃይል እየተበጠሱ ሲጣሉ የሚያሳዩ የቪዲዮ ማስረጃዎች በሰፊው ቢሰራጩም ወንጀለኞቹ ግን ከህግ ተጠያቂነት ነፃ ሆነዋል። ይህ ጥቃት በዋናነት በአማራ ተወላጆች ላይ ያነጣጠረ ቢሆንም በትግራይ፣ በጉራጌ፣ በኦሮሞና በሌሎች ማህበረሰብ ክፍሎችም ላይ የተፈጸመ የጋራ መከራ ነው። ይህ አልበቃ ብሎ የአብይ አህመድ መንግስት የቤተ ክርስቲያን ህጋዊና ቀኖናዊ መሪዎችን በኃይል በማስወገድ በፖለቲካ ካድሬዎችና በጽንፈኞች የተተኩ ታማኝ ጳጳሳትን ለመሾም ያደረገው ጣልቃ ገብነት ተቋሙን የማዳከም ስልታዊ ንድፍ ነው። የዚህ ሴራ ዓላማ የኢትዮጵያ ስልጣኔ ማንነትና የጽናት ምሰሶ የሆነችውን ቤተክርስቲያን ማውደም ነው። ይህ አስተዳደር የዜጎችን እምነት፣ ካህናትና ቅዱሳን ተቋማትን በማጥፋት ህዝብን ለመበተን የሞከሩ የታሪክ አምባገነን ስርዓቶችን አካሄድ ሙሉ በሙሉ እየደገመው ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ የነበረች የሮማ ካቶሊክም ሆነ የምስራቅ ኦርቶዶክስ ወጎችን የምትቀድም መጽሐፈ ሄኖክና መጽሐፈ ኩፋሌን ጠብቃ ያቆየች ጥንታዊ ተቋም ናት። የዚች ቤተክርስቲያን መውደም የኢትዮጵያ አደጋ ብቻ ሳይሆን በመላው የሰው ልጅ ቅርስ ላይ የተፈጸመ ታላቅ ወንጀል ነው። በመጨረሻም ልዑል ዶክተር አስፋወሰን አስራተ ቸውን የቀነበቡት የዓለም አቀፍ ተጠያቂነት ጥሪ በማቅረብ ሲሆን ይህንን አስከፊ ቀውስ ለመግታት አሉ ልዑሉ ይህን አስከፊ ቀውስ ለመግታት ለአውሮፓ ፓርላማና ለዓለም አቀፍ ተቋማት የሚከተሉትን ባለ 6 ነጥብ የፖሊሲ ጥሪዎች አቀርባለሁ። አንደኛ፣ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኦሮሚያ ክልል በተለይም በአርሲ ጭፍጨፋና በአብያተ ክርስቲያናት መቃጠል ላይ አስቸኳይና ገለልተኛ ምርመራ እንዲጀምር። ሁለተኛ፣ የአሜሪካ ኮንግረስና አስተዳደር የዓለም አቀፍ ሃይማኖት ነጻነት አዋጅን IRFA መሰረት በማድረግ ኢትዮጵያን ለየት ያለ አሳሳቢ ሁኔታ ውስጥ ያለች ሀገር CPC ብሎ እንዲመድባት።
ሶስተኛ የአውሮፓ ፓርላማና የአውሮፓ ህብረት በኦርቶዶክስ ክርስቲያኖች ላይ ለሚፈጸመው ጥቃት በቀጥታ ተጠያቂ በሆኑት በአብይ አህመድ መንግስት ባለስልጣናት ላይ ያነጣጠረ ማዕቀብ እንዲጥል። አራተኛ የአፍሪካ ህብረት ተቋማዊ ዝምታውን ሰብሮ በአባል አገሩ ውስጥ በሃይማኖትና በጎሳ ናሳ ቡድኖች ላይ እየተፈጸመ ያለውን ወንጀል እንዲያወግዝ። አምስተኛ ዓለም አቀፍ የወንጀል ፍትህ አካላት ጠቅላይ ሚኒስትር አብይ አህመድን ጨምሮ እነዚህን ወንጀሎች በመሩና በአመቻቹ የጸጥታ ባለስልጣናት ላይ ስልታዊ ማስረጃ የሰነድ የማደራጀት እንዲጀምር። ስድስተኛ ዓለም አቀፍ መገናኛ ብዙሃንና ሲቪል ማህበራት በኢትዮጵያ ንጹሐን ዜጎች ላይ የተጣለውን ዝምታ ግንብ ሰብረው ድምፃቸውን እንዲያሰሙ። በመጨረሻም ልዑሉ እንዲህ አሉ። ታሪክ ሁልጊዜም ፍርዱን ይሰጣል። ዓለም በሩዋንዳ የዘር ማጥፋት፣ በኢዚዲዎች እልቂት እና በስሬበሬኔሳ ጭፍጨፋ ወቅት ዝምታን መርጦ ጥፋቱ ካለፈ በኋላ ሐዘኑን ገልጿል። ነገር ግን ጥፋትን ሳይከላከሉ የሚመጣ ሐዘን ፍትህ ሊሆን አይችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቧ የአክሱም ስልጣኔን የመካከለኛው ዘመን ወረራዎችና የማርክሲስት ስደትን የተቋቁመው ለ2000 ዓመታት ኖረዋል። ዛሬ በ21ኛው ክፍለ ዘመን ዓለም እያየና እያወቀ የመከላከል አቅም እያለው ይህ ጥንታዊ ቅርስ እንዲጠፋ መፍቀድ ትልቅ ታሪካዊ ውርደት ይሆናል። ውድ ተመልካቾቻችን፣ እኛም እንደ ዜጋ እንደ ሰብአዊ ፍጡር ድምፃቸው ለታፈነው ንጹሐን ወገኖቻችን ልሳን መሆን አለብን ብለን እናምናለን። ይህ የተደበቀ የተሰወረ እውነት ለብዙሃኑ እንዲደርስ ይህንን ቪዲዮ ላይክ እና ሼር በማድረግ የድርሻችሁን ተወጡ። ለቀጣይ ዘገባዎች ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን አጋርነታችሁን አሳዩን። ሰላምና ፍትህ ለህዝባችን።